አሜን። ወይ አያውቅምስ ምንም ነገር ጊዜ ለመንሳፈፊያ ይጠቀሙ ይላል። እሺ ከዛ ኬት ነው የሚመጣው መንሳፈፊያው እግዚአብሔር ከላይ ላክልህ እንጂ እናቴ እኮ በዝናቴ ኪው በቃማ እንደዚህ ያዘን ጥሩ አድርጋል አንተ አጠበቅሽውም ሰላም ጤና ይስጥልኝ ውድና የተከበራችሁ የተንቢቱብ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። አዲስ አበባ ያለነው ከፋሚሊ ከቤተሰብ ጋር ታዲያ ይሄንን አጋጣሚ ተጠቅሜ ከ3 አመት በፊት የማስበው የማልመው ላሳካ ነው ማለት ነው። እሱ ምን መሰላችሁ? ከዚህ በፊት ጓደኞቼም ወንድሞቼንም ቤተሰብም ሰብስቤ አርባ ምንጭ ወስጃቸው ነበረ። ብዙ ጊዜ ከሳውዲ እንደመጣው እንዴት ነው በፕሌን ሄድሽው? ፕሌኑ እንዴት ነው የሚሄደው ምናምን ይሉኝና ቤት ውስጥ በሚጠይቁኝ ሰዓት እኔ ለምን እዚሁ አገር ባገር ለምን አልወስዳቸውም? ለምን አያዩትም? ለምን ይጠይቁኛል? ለምንስ በፕሌን ሄዶ የመጣ ሰው ይጓጓሉ ብዬ ውስን አደረኩኝና ከ3 አመት በፊት አይታችሁ ከሆነ ረስቼላውራችሁ ከ3 አመት በፊት አይታችሁ ከሆነ ሁላቸውንም ወስጃቸዋለሁ ማለት ነው አርባ ምንጭና ሳምንት ደስ የሚል ቆይታ ነበረን። አሁን አዲስ አበባ እናትና አባቴ አጋጣሚ ሆኖ ሰርግም ምንም ነበረ። ለብዙ ፕሮግራም ብቻ መተዋል። አሁን ሁሉንም ጨራርሰናል። እኔ ደግሞ ትኬት ቆርጬላችኋለሁ። አንድ ቀን ነው ብያቸዋለሁ። እንዴት አድርጌ እንዳሳመንኳቸው አትጠይቁኝ። እና ልንሄድ ነው ማለት ነው። ምን አለ መሰላችሁ? ሄደን ስንመጣ ወንድሞቼ ለአባቴ ወይኔ አባቴ እንደዚህ እኮ ነው እንደዚህ በአየር ሲበር እንዲህ ነው ብለውት ከዛ ጥሩ ነው እንዲህ አስፋልት አለው እንዴ ምናምን አላቸው። ፋዘር ማለት ነው። ያው አሁን መኪና በጥቁር አስፋልት ይሄዳል አይደል? አይታችሁት ከሆነ ፕሌን ግን እንዲህ ታዩታላችሁና እንዴት ነው በአየር ሰው ጭኖ የሚሄደው የሚል ጥያቄ ብዙ ሰው ላይ አለ ብዬ ነው ማምነውና አባቴም ላይ ያ ጥያቄ አለ። እድሜ ጸጋ ይስጣቸው እንግዲህ ረጅም እድሜ ያኖርልን ቤተሰቦቼን። ስለዚህ ዛሬ ልንሄድ ነው ማለት ነው። ደስ ብሎኛል። አይ ነው እስቲ ለማንኛውም ይሄንን አልለቀውም። ከተሳካ ከተስተካከለ በኋላ ሁሉ ነገር ሪል ከሆነ በኋላ ቪዲዮውን ፖስት አደርግላችኋለሁ ማለት ነው። ያለውን ነገር አንዳንድ ነገር ማሳያችኋለሁ። እንዴ ነው ብዙ ሰው ከስተሻል ምናምን እያሉኝ ነው። ያው እራት መብላት አቁሜያለሁ። ነገር ግን በዚህ ሰሞን ምቾት ላይ ነኝ። ተው ጥሪ በሉ ሰርግ በሰርግ እሱ ትንሽ አለ። ነገር ግን ምንድነው እኔ ምንም አይነት መጠጥ አቁሜያለሁ ከውሃ በስተቀር እንድቻለካም ብያለሁ። በቃ ውሃ መጠጥ የሚባል አጠገቤ እንዳይደርስ። እሱ በጣም ነው የሚያበላሽ። የምሬን ነው የምላችሁ ከምግብ በኋላ እሱ ማለት ነው። እና ይሄ ለሰርግ የተሰራ ፀጉር ነው ይታያችሁት። ልፍታ ኦኬ እና ጋይስ ይሄን ይመስላል ማለት ነው። ያው እንደዚህ እምር ብሎብኛል። ስለዚህ ባይ እንወዳችኋለን። እዛ ደርሰን ደግሞ ያለውን ነገር አሳያችኋለሁ። ቻው
እናቴ ላይ በዚህ ይሄው እናቴ ግቡ እናቴ ግቢ ዳንስ አላቸው እኔ ይሄ ጫማም ይወልቃል። ቆይ እናቴ አትሸኘው አውርጅ እናቴ። እንግዲህ ዛሬ በስንት ጊዜ ተሳካለኝ እንበልና እንኪ አንቺ ትኬት ነው ማሚ። ምን ተሰማሽ የኔ ወድ? ደስ ብሎሻል? እንግዲህ ስሜትሽን እዛ አውሮፕላን ላይ ሆነሽ ማየት ፈልጋለሁ። ኧረ ማሚ ግቢ እናቴ። ምን ተሰማ አባቴ? ከብቶቹ ሁሉም ንብረት ይዛሉ። አሁን ግማሽ እዚህ አሁን ጀምረናል። 40 ምንጭ እሺ ልንሄድ ነው። መውጣት እኮ አልችልም። አሁን ልውጣ እንኳን ብትል አይቻልም መውጣት። አዎ እንግዲህ በሰላም በንብረታችን ያድርሰን። አሜን ያለው ልጅ ለማለት ነው። የሰላም ያድርግልን። የሰላም ጉዞ አድርግልን። አሜን። ወይ አያውቅምስ ምንም ነገር ምን ተጠቀሙ አለ? ከየት ነው የሚመጣው? አባቴ በአደጋ ጊዜ ለመንሳፈፊያ ተጠቀሙ ይላል። እሺ ከዛ ከየት ነው የሚመጣው? መንሳፈፊያው እግዚአብሔር ከላይ ላክልህ እንጂ እሺ ፈጣሪ እንግዲህ ፈጣሪ ያሳፈን እንጂ አባቴ ደስ ብሏል? አዎ ደስ ብሎኛል። ግን ደህና ነው። ግን መሳፈፊያው ብቻ ቢሰጡን ጥሩ ነው። እግዚአብሔር ከላይ ላከው ብያለሁ። እክምልሽ ይጠፉ ምን ያሆነ ምን
አዎ እያነበብክ እዛ እንድትደርስ ማለት ነው። የለውም አልገናኛለክ ኪያን አስፋንሽ እሱ በቃ ዝጋው አባቴ በቃ እስቲ ግጥም አድርገው አባቴ አትክፈተው እሱ ብረት እሱ ብረት አትክፈት እናቴ ጎበዝ እናቴ ኪው በቃማ እንደዚህ ያዘን ጥሩ አድርጋል አንተ አጠበቅሽውም አጥብቂ ወላ ባዶ ከፈል መስሎ ነው አይከፈለ ማለት በነፃ ነው ይጎምጭትሽ ይጎምጭት ኪጂ ሞቤት እክትን ኳክትን ጉመጥ ቁናንጌ ጎመንም አለበት ጎመንም አለ እናቴ ማርያም ምንም አይለውም ቸው እናቴ እግራቸው ክፍት ነው እስቲ ና ክፍት ነው እግራቸው ይታረዳሉ እነዚህ ደግሞ ሳር ነው የሚበሉት አህያ ሸኮናው ዝግ ነው አይደል አህያ ይሄ ሸኮና ክፍት አታይም እናቴ እዚህ በቃ ቀይ ስጋ ነው ውስጣቸው ላይ ያለው ራሱ አባቴ አይታረዱ በዛ ላይ ሳር ነው የሚበሉት ዘለለ ወደዛኛው ደግሞ መሀሉ ነው የሚያምረው
አያምርም? እዚህ ሀገር ነው አስጌ የሚባለው ዘፋኙ። ደንዳሾ እያለ ቢዘፍነው የለም ኤቦ ዝልል ዝልል የሚለው ደንዳሾ አስጌ እኔና እሱ የተነሳንበት አለ። እና አባቴ ጎብኘት እናድርግ ወደዛም ጋር እዚህ ዩኒቨርሲቲን በቃ የዚህ ገኝ ዩኒቨርሲቲን የአርባ ምንጭ እግዚአብሔር ጠቅሻህ ነበር። ይሄ እናቴ ምን ይመስልሻል? አላገደሉኝስ ጥብስ ያሹ የተገደም ያንቹ ተኝቷል። ያባት ቆሟል። አጋጭ ገደልከኝ። ጥቅልል ጎመን ነሽ አትንቄ። እነዚህ ጥቅልልን እሺ ልንለቀው ነው። ጥቅልሉ እሺ ለምንድን ነው የሚያመጡት? እዚህ ሸፍለቧል። ኧረ ቂጣ አይደለም አሳ ነው። ኧረ ጉዴ ነው ደግሞ አይወጋም። እንደዚህ ስል አይወጋም። አንብ ቸከልሙን በጎመን ቸክ